እጆቹን በማጣመር ለፍትህና ለእኩልነት የሮጠው የዓለም አደባባይ ላይ የኢትዮጵያን ሕዝብ ብሶት ያስመሰከረው ያ ጀግና አትሌት ዛሬ የት አለ? በአንድ ወቅት የብዙዎች አርአያ የነበረው ፈይሳ ሌሊሳ ዛሬ ስሙ ከክብር ይልቅ ከከባድ ወንጀልና ከትዕቢት ጋር መነሳት ጀምሯል። ብጠጣ በራሴ ብር ነው ምን አገባችሁ ከማለት አልፎ ዛሬ ደግሞ የሰው ነፍስ አጥፍቶ በሽጉጥ ፖሊስን አስፈራርቶ አምልጧል የሚሉ መረጃዎች እየወጡ ነው። ዛሬ በዚህ ቪዲዮ አትሌት ፈይሳ ሌሊሳ በአዲስ አበባ በፈጠረው ከባድ የትራፊክ አደጋ ለምንስ ከሀገር ሊሰደድ እንደቻለ የሚሉትን ዝርዝር መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። አትሌት ፈይሳ ሌሊሳ በ2016 በሪዮ ኦሎምፒክ ያሳየው ተቃውሞ በኢትዮጵያ ፖለቲካ ውስጥ ትልቅ ታሪክ ያለው ነው። ያኔ ሕዝብ የወደደው ለሮጠው ሩጫ ብቻ ሳይሆን ለቆመለት ዓላማ ነበር። ነገር ግን ከቅርብ ጊዜ ወዲህ የአትሌቱ ንግግሮችና ድርጊቶች ብዙዎችን እያስገረሙና እያስቆጡ ይገኛሉ። በተለያዩ የቪዲዮ ቃለ መጠይቆች ላይ ብዘክር በራሴ ብር ነው የሚል የትዕቢት ንግግር ማድረጉ የሚታወስ ነው። ይህም አልፎ ይህን መንግስት እኔ ነኝ ያመጣሁት በሚል ስሜት ከህግ በላይ እንደሆነ ለማሳየት ሲሞክር ይስተዋላል። በተለይ በቅርቡ በቀነኒ አዱኛ ሞት ዙሪያ የሰጠው ጭካኔ የተሞላበት አስተያየት አትሌቱ ለሰው ህይወት ያለውን አመለካከት ጥያቄ ውስጥ ከቶታል። በአዲስ አበባ ከተማ ጀሞ አካባቢ ልዩ ስሙ ናሳው ሪል ስቴት በሚባለው ስፍራ አትሌት ፈይሳ ሌሊሳ በሚያሽከረክራት መኪና ሁለት ሰዎችን ገጭቷል። አደጋው እጅግ ከባድ ነበር። ከተገጩት መካከል አንዱ የ16 ዓመት ታዳጊ ሲሆን በደረሰበት ከባድ ጉዳት በጽኑ ሕክምና ሲረዳ ቆይቶ ህይወቱ ማለፉ ተረጋግጧል። ሌላኛው ተጎጂ ደግሞ የአጥንት ስብራት ደርሶበት በሕክምና ላይ ይገኛል። ጀግና ተብሎ በሚጠራ አትሌት እጅ የንጹሐን ደም መፍሰሱ ሳያንስ በአደጋው ወቅት የታየው ድርጊት ግን ይበልጥ አሳዛኝ ነበር። አደጋው እንደደረሰ በአካባቢው የነበሩ የህግ አካላት አትሌቱን በቁጥጥር ስር ለማዋል ሞክረው ነበር። ነገር ግን አትሌት ፈይሳ ለህግ ከመገዛት ይልቅ እኔ ማን እንደሆንኩ አታውቁም በሚል ዛቻ ሽጉጡን አውጥቶ ፖሊሶችን በማስፈራራት ከአካባቢው እንደሸሸ መረጃዎች ያመለክታሉ። ይህ ድርጊት በሀገሪቱ የህግ የበላይነት ምን ያህል እየተናደ እንደሆነ ማሳያ ነው። አንድ አትሌት በሰራው ስራ ዝነኛ ስለሆነ ብቻ ከህግ በላይ ሊሆን ይችላልን? በአሁኑ ሰዓት ፈይሳ ሌሊሳ ለተጠያቂነት ላለመቅረብ ሲል ከሀገር መውጣቱና መሰደዱ እየተነገረ ይገኛል። ብዙዎች እንደሚሉት ከረሃብ ይልቅ ጥጋብን መቻል ከባድ ነው። ፈይሳ ሌሊሳ ከአንድ ሀገራዊ ጀግና ወደ ተራ ወንጀለኝነት የወረደበት ፍጥነት ለብዙዎች ትምህርት የሚሆን ነው። በመንግስት ጥላ ስር ተሸሽጎ ወንጀል መስራትና በንጹሐን ህይወት ላይ መቀለድ ነገ ዋጋ ማስከፈሉ አይቀርም። ህግ ለሁሉም እኩል መሆን አለበት። ዝነኝነትም ሆነ የመንግስት ደጋፊ መሆን ከህግ አያስመልጥም። የዚህ ታዳጊ ህይወት በከንቱ መጥፋቱ ፍትህ ይሻል። እናንተስ ተመልካቾቻችን በአትሌት ፈይሳ ሌሊሳ ድርጊት ላይ ምን ትላላችሁ? አንድ ዝነኛ ሰው ከህግ በላይ ሊሆን ይገባል? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁን እናመሰግናለን።